ክቡር የጦር ኃይሎች ጠቅላይ ኤታማዦር ሹም ወደር የሌለው የጥቁር አንበሳ ጀግና ሜዳሊያ ተሸላሚ ፊልድ ማርሻል ብርሃኑ ጁላ፣ ክቡር ሌተናንት ጀነራል ይልማ መርዳሳ የፌዴራል አየር ኃይል ዋና አዛዥና የአድዋ ድል ከፍተኛ ሜዳሊያ ተሸላሚ፣ ክቡር ጀነራል ጌታቸው ጉድና የአድዋ ድል ከፍተኛ ጀግና ተሸላሚ፣ ክቡር ጀነራል ባጫ ወደር የሌለው የጥቁር አንበሳ ሜዳሊያ ተሸላሚ፣ ክቡር ሌተናንት ጀነራል አለምሸት ደግፌ ወደር የሌለው የጥቁር አንበሳ ተሸላሚ፣ ክቡር ብርጌዳል ጀነራል ተስፋዬ ወልደ ማርያም ወደር የሌለው የጦር ሜዳ ሜዳሊያ ተሸላሚ፣ ክቡራን ጀነራል መኮንኖች፣ ክቡራን ሚኒስትሮች፣ እኛም ማናያችሁ እናንተ የምታዩን ከጀርባችን ያላችሁ በክብር የሸለምናችሁ የኛ ወታደሮች፣ የክብር አባል የሆናችሁ የሚዲያ ሰዎች፣ እንዲሁም ጥሪያችንን አክብራችሁ የመጣችሁ እንግዶች በሙሉ እንኳን ለ88ኛ በዓል በክብር አደረሰን አደረሳችሁ። ዛሬ የምናከብረው ትልቁ በዓል የፌዴራል መከላከያ ሰራዊት 116ኛ ዓመቱን ሲያከብር በትውልድ በታሪክ እየተቀባበለ የመጣ ታላቅ ጥንታዊ ኢንስቲትዩሽን። ይህ ታላቅ ክብር ያለው ኢንስቲትዩሽን አንደኛው ኃይላችን አየር ኃይልን ነው የምናከብረው። በዚህ ትልቅ በዓል በመገኘታችሁ ታላቅ በተቋሙም በራሴም ስም ጥሪያችንን አክብራችሁ ስለመጣችሁ እግዚአብሔር ያክብራችሁ፣ እናመሰግናለን። መከላከያ በአዲሱ ለውጥ መከላከያ የ116ኛ ዓመቱን መነሻ አድርጎ የት ነው መድረስ ያለበት ትልቅ ዓላማ ትልቅ ግብ ይዞ የተነሳ አገር መቀጠል ካለበት አገር እንዲቀጥል ይሄ ተቋም መቀጠል አለበት። ይሄ ተቋም በስሜት በሞራል በፖለቲካ የሚገነባ አይደለም። የሚገነባው በሀገር ፍቅር ነው። የሚገነባው በችሎታ ነው። የሚገነባው በስኪል ነው። የሚገነባው በብቃት ነው። ይህን ተቋም ማንም ሊነጠው አይችልም። የተገነባበት መሰረት ትልቅ ነው። ለዛ ነው 88 ዓመት የምናከብረው። ቆም ብለን ሁላችንም እንይ። ስንት እድሜ ያለ ስንት ነን የደረሰው? ሽማግሌ የሚባለው እዚህ 70 ነው የደረሰው። ይሄ እድሜ ግን 88 ዓመት ነው። አልተወለድንም፣ አልተፈጠርንም። በታሪክ ቅብብሎሽ የመጣ ነው። በታሪክ ቅብብሎሽ ሲመጣ ደግሞ ዝም ብሎ በደመ ነፍስ የመጣ አይደለም። ማንም እንዲያከብረን አንፈልግም። ማንም እንዲጠላንም አንፈልግም። ራሳችን እናከብራለን። ራሳችን ካከበርን ግን ዩኒፎርማችን እናከብራለን። ዩኒፎርማችን ካከበርን ግን አገርን እናከብራለን። ስለዚህ ይሄ በዓል በዚህ መሰረት ላይ የተመሰረተ መሆኑን እንድናውቅ፣ አየር ኃይላችን ደግሞ የአየር ኃይል በሙሉ የአየር ኃይል አባላት በሙሉ የመከላከያ አባላት በሙሉ ምድር ጦሩ፣ ኮማንዶ፣
መድፈኛው፣ ታንከኛው ተደምረን ነው ይህን ተቋም እዚህ ደረጃ ላይ የምናደርሰው። ወደፊት የምናስቀጥለው በሱ ነው። ስለዚህ በድጋሚ እንኳን መጣችሁ።